ሰላም እንደምንቆያችሁ ዛሬም የተለያዩ ስፖርታዊ ጉዳዮችን ይዘን ከናንተ ጋር ለጥቂት ደቂቃዎች ቆይታዎችን እናደርጋለን። በተለይ በዝውውር አምዶች እንግዲህ ክረምት ላይ ከሚኖሩ ዝውውር ጉዳዮች ጋር ተያይዞ የተባሉ ጉዳዮች ተባሉ ይገኛሉ። እነ ማጋሌሽም አሁን ላይ ከአርሰናል ሊለይ ይችላል የሚል መረጃን በስፋት ተነገረ ነው የሚገኘው። እንደዚሁ ደግሞ ስለ ሌሎች ተጫዋቾችም የተባሉ ያሉ ጉዳዮች አሉ። እነዚህን ጉዳዮች እያነሳን ከናንተ ጋር ቆይታዎችን እናደርጋለን። ቀዳሚ ወደምናደርገው የዛሬው መረጃችን ስናቀና እንግዲህ ስለ ቶተናሙ ተጫዋች እናገኛለን። በአትሌቲኮ ማድሪዶች እንግዲህ አሁን ፍላጎት እያሳዩ እንደሆነ መረጃዎች ይወጡ ይገኛሉ። 26 ዓመቱን ቶተናሙ ተጫዋች አርጀንቲና ብሔራዊ ቡድን ተሰልፎ የሚጫወተውን ተከላካይ መስመር ተጫዋቹን ክሪስቲያን ሮሜሮን እንደፈለጉ መረጃዎች ሲወጡ ነው የሚገኙት። ክሪስቲያን ሮሜሮ እንደሚታወቀው በቶተናም ቤት ጥሩ የሚባል ቆይታዎችን እያሳለፈ ነው የሚገኘው። በተለይ በአርጀንቲና ብሔራዊ ቡድን በኩልም ጥሩ የሚባል እንቅስቃሴ ያደረገው እንደሆነ የሚታወቅ ተጫዋች ነው ክሪስቲያኖ ሮሜሮ። በአርጀንቲና ማሊያ እንግዲህ ተሰልፎ ለብዙ ጨዋታዎችን ማድረግ የቻለም ተጫዋች እንደሆነ ይታወቃል። በቶተናም ቤትም አንዳንድ ጊዜ በእርግጥ በጉዳቶች ምክንያት ጨዋታዎችን ሲያደርግ የሚያልፍበት ጊዜያት አሉ። ነገር ግን በቶተናም ቤትም ጥሩ የሚባል ቆይታዎችን ያሳለፈ ተጫዋች ነውና አሁን ላይ ይህን የ26 ዓመቱን የመሃል ተከላካዩን እንግዲህ አትሌቲኮ ማድሪዶች ለማስፈረም ፍላጎት እያሳዩ እንደሚገኙ ስካይ ስፖርት ዘተወጣ መረጃ ያመለክታል። ምናልባትም በክረምቱ ዝውውር መስኮት እንግዲህ ወደ አትሌቲኮ ማድሪድ ሊቀላቀል እንደሚችልም ስካይ ስፖርት በፊት ገጹ ያስነበበው መረጃ ያመለክታል። ኤቨርተኖች አሁን ላይ እንግዲህ ከተጫዋቾቹ ጋር ንግግር እንደጀመሩ መረጃዎች ወጡ ይገኛሉ። ይህም ተጫዋች እንግዲህ ጃራድ ብራንዛይት ነው 22 ዓመት ላይ የሚገኘው ተጫዋቹ አሁን ላይ ይህን እንግሊዛዊ ተጫዋች ለማስፈረም ብዙ ክለቦች ጥያቄ ያቀርቡ እንደሆነ ይታወቃል። በእንግሊዙ እና አርሰናል ጨምሮ እና ማንቸስተር ዩናይትድ ተጫዋቹ ፈላጊ ናቸው። ከዛ ያለፈ ደግሞ ወደ ላሊጋው ስናቀና የተጫዋቹ ዋነኛ ፈላጊ ሪያል ማድሪድ እንደሆነ ይታወቃል። በተለይ ተከላካይ መስመሩ ላይ በዚህ ዓመት ብዙ የተፈተነ ከሚገኙ ክለቦች መካከል አንደኛው ሪያል ማድሪድ እንደሆነ ይታወቃልና በተለይ ተጫዋቹ በግል ከካርሎ አንቸሎቲ ጋር የሰራ ተጫዋች ከመሆኑም ጋር ተያይዞ ካርሎ አንቸሎቲ በቀላሉ አሳምኖት ተጫዋቹን ወደ በርናባው ይወስዱታል የሚሉ መረጃዎች በስፋት ሲነገሩ ነበር። አሁን ደግሞ ተጫዋቹን ኮንትራት ከማራዘም ጉዳይ ጋር ተያይዞ ኤቨርተን ንግግር ጀምሯል ከተጫዋቹ ጋር። ስለዚህ ምናልባትም ተጫዋቹ ፍቃደኛ የሚሆን ከሆነ በኤቨርተን ቤት ሊቆይ ይችላል። ከዴቪድ ሙይስ ጋር ሊቆይ የሚችልበት አጋጣሚ አለ። ከዛ ካልሆነ ግን ተጫዋቹ ወደ ሪያል ማድሪድ ወይም ሌሎች ፕሪሚየር ሊግ ክለቦች ሊያቀና እንደሚችል መረጃዎች በስፋት ይወጡ ይገኛል። አይ ስፖርት መረጃውን ዘግቦታል። ከዚሁ ጋር በተያያዘ ማንቸስተር ዩናይትድ እንግዲህ ተጫዋቹን በጥብቅ ይፈልገዋል ብራንዛይትን። ነገር ግን ጃራድ ብራንዛይትን ማንቸስተር ዩናይትድ ለማስፈረም ፍላጎት የሚኖረው በክረምቱ ዝውውር ምናልባትም የ32 ዓመቱ አንጋፋው እንግሊዛዊ ተከላካይ ሃሪ ማጉዌር የሚለቅ ከሆነ ከኦልትራፎርድ ሃሪ ማጉዌር የሚሰናበት ከሆነ ምናልባትም ለሃሪ ማጉዌር ምትክ አድርጎ ማንቸስተር ዩናይትድ ወደ ኦልትራፎርድ ሊያኮብልላቸው ካሰቡት ተጫዋቾች መካከል አንደኛው ጃራድ ብራንዛይት ነው። ምክንያቱም ደግሞ ተጫዋቹ ገና ወጣት ነው፣ 22 ዓመቱ ተጫዋች ላይ የሚገኝ ተጫዋች ስለሆነ በተለይ ከሩቤን አሞሪም ፍልስፍና ጋርም ወጣት ተጫዋቾችን እንደሚጠቀም ይታወቃል። በተለይ ይሄ ሜዳውን ማካለል የሚችሉ ተጫዋቾችና እነሱን ስለሚጠቀም ምናልባትም ጃራድ ብራንዛይት ሃሪ ማጉዌር የሚለቅ ከሆነ ኦልትራፎርድ ላይ የሃሪ ማጉዌር ተተኪ ሆኖ ሊመጣ እንደሚችል መረጃዎች በስፋት የተነገሩ ይገኛሉ። ሌላኛው መረጃ የምናገኘው ስለ ጋብሪኤል ነው። እንደሚታወቀው ማጋሌሽ እንግዲህ ጋብሪኤል ማጋሌሽ አሁን ላይ 27 ዓመቱ ላይ ይገኛል። አርሰናል እንግዲህ እንደሚታወቀው በተለይ በዓለም ላይ አሁን ላይ እውነቱን ለመናገር የሳሊባና የጋብሪኤላ የማጋሌሽ ጥምረት እንግዲህ ሴንተር ባክ ላይ ከከባዱ ጥምረት ከሚባሉ መካከል በእርግጥ ሊቨርፑል ቤት ቫን ዳይክ እና ኮናቴ ጥምረት አለ። የጋብሪኤልና የሳሊባ ጥምረትም እጅጉን በዓለም ላይ ከሚወሩ የመሃል ተከላካይ ጥምረቶች መካከል አንደኛው እንደሆነ ይታወቃል። ምክንያቱም ገና ወጣቶች ናቸው ሳሊባም ጋብሪኤልም። ስለዚህ በጣም ጥሩ ጥምረት አርሰናል ላይ ጥሩ የሚባል ግልጋሎት እየሰጠኝ እንደሆነ ታውቃለህ። ማጋሌሽ በተለይ ኳሶችን ከማስቆጠር አንዱም አንዳንድ ከፕሪሚየር ሊጉ ላይ ከሚገኙ አጥቂዎች በላይ ግብ የሚያስቆጥር ተጫዋች እንደሆነ ይታወቃል ማጋሌሽ እና በተለይ አርሰናል አየር ኳሶች ላይ ከሚታወቁበት በቆመ ኳስ ላይ በሚታወቅበት የጭንቅላት ኳሶችን በማስቆጠር የሚታወቅ ተጫዋች ነውና ምናልባትም ተጫዋቹ አሁን ላይ ከአርሰናል ጋር አዲስ ኮንትራት ለመፈራረም ከንግግር ላይ እንደሆነ መረጃዎች ይወጡ ይገኛሉ። ምክንያቱ ደግሞ ተጫዋቹን አርሰናል አሁን ላይ አዲስ ኮንትራት የማያስፈርመው ከሆነ በክረምት ዝውውር የሳውዲ አረቢያ ክለቦች እንግዲህ ዳጎስ ያለ ገንዘብ ለተጫዋቹ በማቅረብ ተጫዋቹን ወደ ሳውዲ ለመውሰድ ሀሳብ አላቸው የሚሉ መረጃዎች በስፋት ይወጡ ስለሆነ አርሰናል እንግዲህ ከተጫዋቹ ጋር ንግግር ያደረገ ነው የሚገኘው። ስለዚህ ተጫዋቹ ከአርሰናል ጋር አዲስ ኮንትራት የማይፈራረም ከሆነ ምናልባትም ሳውዲ ቀጣይ ማረፊያ ሊሆን እንደሚችል ፉትቦል ኢንሳይደር ዘገበው መረጃ ያመለክታል። አሁን ላይ ሪያል ማድሪድ ፍላጎት እያሳየ ነው የሚገኘው። ታዲያስ ማጋሌሽ ወደ ሳውዲ አረቢያ የሚሄድ ከሆነ ሌላኛው የማጋሌሽ ተጣማሪ ተጫዋች
ሳሊባ አሁን ላይ እንግዲህ በሪያል ማድሪድ በእጅጉን የተፈለገ ነው የሚገኘው። እንደሚታወቀው በአርሰናል ቤት እንግዲህ ጥሩ ጊዜ ያሳልፉ ከሚገኝ ለያት ተጫዋቾች መካከል አንደኛው ሳሊባ ነውና አሁን ላይ እንደሚታወቀው አርኖልድንም ለማስፈረም መስመር ላይ ጥረት ያደረገ ነው ሪያል ማድሪድ። ሌላኛው ደግሞ ከፕሪሚየር ሊግ ክለብ ከአርሰናል ሳሊባን ለማስፈረም እንግዲህ ፈረንሳዊውን የ24 ዓመቱን ተከላካይ እንግዲህ ለማስፈረም ፍላጎት አላቸው። ስለዚህ ይህን ሴንተር ባክ ለማስፈረም እያሰቡ ይገኛሉ ማድሪዶች። ምናልባትም ከተሳካላቸው ወደ ላሊጋ ሊያስኮብሉት እንደሚችሉ መረጃዎች ወጡ ይገኛል። ምናልባትም አርሰናል ሁለቱም ተጫዋቾች የማይጠብቅ ከሆነ ቀጣይ ዓመት ላይ በተከላካይ መስመሩ ላይ ሊቸገር እንደሚችል መረጃዎች በስፋት እየወጡ ነው የሚገኙት። አሁን ላይ አርሰናሎች እንግዲህ ተጫዋች ለማስፈረም ጥረት ያደርጉ ነው የሚገኙ። ተከላካይ መስመር ተጫዋች ለማስፈረም እንግዲህ አሁን ፍክክር ውስጥ እንደሚገቡ መረጃዎች ወጡ ይገኛሉ። ምናልባትም ማጋሌሽና ሳሊባ ከሁለት አንዱ ወይንም አሊያም ሁለቱም የሚለቁበት አጋጣሚ ሊኖር ስለሚችል ለዚህ በማሰብ እንግዲህ አሁን ተጫዋች ለማስፈረም መንቀሳቀስ ጀምሯል። ተከላካይ መስመር ላይ እንግዲህ እንደሚታወቀው በብዙ ክለቦች እየፈለጉ በተለይ ሊቨርፑል ተጫዋቹን በዋናነት እየፈለገ ይገኛል። ተጫዋቹ ደግሞ ገና 19 ዓመቱ ነው። ኔዘርላንዳዊ ዜግነት አለው። ተከላካይ መስመር ተጫዋች ነው። አያክስ ቤት በደንብ እናውቀዋለን። ለኔዘርላንድ ብሔራዊ ቡድን በደንብ እያገለገሉ ከሚገኙ ወጣት ተከላካዮች መካከል አንዱ ነው ጆሬል ሃቶ እንግዲህ በአያክስ ቤት ጥሩ የሚባል ቆይታ ያሳለፈ ነው። ገና ወጣት ነው። 19 ዓመቱ ነው። ተከላካይ ሆኖ ወጣት ሆኖ እንደዚህ በሳል መሆን ከሱ ከእድሜው ጋር የማይገናኝ ነው። እጅግ በብዙ ጋዜጦችም ጥሩ የሚባል እይታዎች ውስጥ ነው የሚገኘው ጆሬል ሃቶ። ብዙ ክለቦችም የተመለከቱት ይገኛልና ጆሬል ሃቶ ምናልባትም ሊቨርፑል በዋናነት የፈለገው ይገኛል። አርሰናልም ተጫዋቹ ፈላጊ ሆኖ ከሊቨርፑል ጋር ፍክክር ውስጥ እንደገባ መረጃዎች በስፋት እየወጡ ይገኛሉ። አሁን ላይ እንግዲህ አታላንታ ለተጫዋቹ ዋጋ እንደለጠፈ እንደሆነ መረጃዎች ሲወጡ ይገኛሉ። 50 ሚሊዮን ፓውንድ ለጥፎበታል። ማኖ ካላችሁ ናይጄሪያዊ የፊት መስመር ተጫዋች አዲሞላ ሉክማን 27 ዓመቱ ላይ ይገኛል። እንደሚታወቀው በክረምት ዝውውር ከአታላንታ መሰናበት እንደሚፈልግ ተጫዋቹም ሲያወራ ነበር። የሱ ወኪሎችም ሲያወሩ ነበር። በተለይ ከጋስፕሪኒ ጋር በጥሩ እንትኖች አልነበረም መጀመሪያ አካባቢ። በተለይ በሻምፒዮንስ ሊግ ጨዋታ ላይ ፍጹም ቅጣት ምቶችን ካመከነ በኋላ እንግዲህ በአሰልጣኙም ተተችቶ ነበርና ከዚህ ጋር ተያይዞም ተጫዋቹም መልቀቅ ይፈልጋል ከአታላንታ። ስለዚህ የፕሪሚየር ሊግ ክለቦች እነ ማንቸስተር ዩናይትድ እነ ኒውካስትል ዩናይትድ ተጫዋቹ ዋነኛ ፈላጊዎች ናቸው። በተለይ ማንቸስተር ዩናይትድ ሆይሉንድ የሚለቅ ከሆነ ዋነኛ አማራጩን አዲሞላ ሉክማን ወይም ደግሞ ሌላኛው ናይጄሪያዊ ቪክቶር ኦስሜን ሊያደርግ እንደሚችል ይጠበቃልና ስለዚህ ወደ 50 ሚሊዮን ፓውንድ ለጥፎበታል አታላንታ። ስለዚህ የሉክማን ማረፊያ የት ይሆናል የሚሉ ጉዳዮች በቀጣይነት የሚታወቁ ነው የሚሆኑት። አሁን ላይ አስቶን ቪላ ከተጫዋች ጋር ማውራት ጀምሯል። ከፈረንሳዊ መሃል ሜዳ ተጫዋች ባቡካሪ ካማራ ጋር 25 ዓመት ላይ የሚገኘውን ተጫዋች እንግዲህ አዲስ ኮንትራት ለመስጠት እንግዲህ ያወራ ነው የሚገኘው። ካማራ በአስቶን ቪላ ቤት ጥሩ የሚባል ቆይታዎችን ያደረገ ነው የሚገኘው። ስለዚህ ለዚህ 25 ዓመት ተጫዋች አዲስ ኮንትራት ለመስጠት እንግዲህ እያሰቡ እንደሆነ መረጃዎች እየወጡ ነው የሚገኙት። ባርሴሎናዎች አሁን ላይ እንግዲህ ተጫዋች መልሶ ለመግዛት እያሰቡ ይገኛሉ። በስፖርቲንግ ቤት 25 ዓመቱ ላይ የሚገኘው ፖርቹጋላዊ መስመር ተጫዋች ፍራንሲስኮ ትሪንካውን ለማስፈረም እንግዲህ አሁን ላይ ጥያቄዎችን እያቀረቡ ይገኛሉ። አሁን ላይ በእርግጥ በስፖርቲንግ ቤት ጥሩ ቆይታ እያሳለፈ ይገኛል ትሪንካው። አሁን ላይ ተጫዋቹ ፈላጊዎች ማንቸስተር ዩናይትድ፣ አርሰናል እና ኒውካስትል ናቸው። ስለዚህ ተጫዋቹ በቀጣይነት የት ያመራል የሚሉ ጉዳዮች እንግዲህ በቀጣይነት የሚታወቁ ነው የሚሆኑት። ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ